ከባድ ችግር ገጠማት ማለት ነው። ምክንያቱም ሰራተኛ ተብዬዋ እንግዲህ መራዊትን ልትገላት እየተታገለች ትገኛለች። እናቷ ብትመጣም ግን እንግዲህ መራዊት ህይወቷ አደጋ ውስጥ ነው ያለው። እውነት ለመናገር በጣም ነው የምታሳዝነው። እኔ መጨረሻው እንግዲህ አላቅም። ናሆምም ጭንቀት ላይ ነው ያለው። እዚህ ጋር ማንም ሊረዳቸውም አልቻለም ማለት ነው። ናሆምም እንግዲህ ወይ ስራ እየሰራ አይደለም፣ እሷ ነው እየጠበቀ ቤት ውስጥ ቁጭ ብሏል ማለት ነው። ስለዚህ እንግዲህ መራዊት ህይወቷ አደጋ ውስጥ ነው ያለው። ስለ መናገርም አትችልም፣ ምንም ማድረግም ስለማትችል ልጅቷ እንደፈለገ እያሸወረቻት ትገኛለች። መድኃኒቱን እንኳን በስነ ስርዓት እየሰጠቻት አይደለም። ሲያምርሽ ይቀራል፣ እኔ ላድንሽ አይደለም የመጣሁት ልገልሽ ነው እያለች እንግዲህ መድኃኒቱን እያሳየቻት እያጓጓቻት ትመለሳለች ማለት ነው። ይባስ ብላ ትናንትና በትራስ አፍና እንግዲህ ልትገላት ሙከራ አድርጋለች ማለት ነው። በህልሟ ቢሆንም በሆኗ ያሰበችው ነገር ነው በህልሟ የመጣው። ስለዚህ መራዊትን እንደምንም ብላችሁ ማዳን አለባችሁ፣ አለበለዛ ግን ህይወቷን ልትቀጥፋት ነው ማለት ነው። የፍቅረኛ እህት እዚህ ነው ያለችው። ሰራተኛ መስላ ገብታ እንግዲህ እሷ ህይወቷን ልታቀጥፈው መታለች ማለት ነው። በጣም ነው የሚያሳዝነው። መሩዬ የኔ እናት፣ እሷ ልጇን ብታጣ ከባድ ነው አውቃለሁ፣ ግን ደግሞ እንደምንም ተፍጨርጭረሽ ራስሽን ማዳን ግዴታሽ ነው ማለት ነው። ምክንያቱም እቺ ልጅ ማንም ሰው ሰራተኛ ነች ብሎ ነው እንጂ ልትበቀላት ነው የመጣችው የሚል ሰው ማንም የለም። እሷ እንግዲህ በህልሟ በትራ ስፍን አድርጋ ገላት። እናትየዋ መታ ስትጮህ ምንድን ነው ስትል እናትየዋንም በቢላ ወጋቻት። ይሄ ነው እንግዲህ ገቢያው። ስለዚህ ኡኡ ብላ ጮኸች ራሷ ማለት ነው። ከዛ ናሆሜ ዘሎ መጣና ምን ሆነሽ ነው ምናምን ሲላት መጥፎ ህልም አይቼ ነው እኮ ይቅርታ አለችው። ጸልይና ተኝ ተመልሰሽ አላትና ሄደ። ከዛ በኋላ እንግዲህ እሱ ሄዶና ሚስቱንም ቼክ አድርጎ ተመልሶ መጣ። እሷም ተንደላቃ ህልሟን ትቀጫለች ሶፋ ላይ ማለት ነው። የሰው ነፍስ እያጠፉ እንዴ መጥፎ ህልም እያየው ነው አለ። መራዊት እንግዲህ እስካሁን ምንም እየተንቀሳቀሰች አይደለም፣ ምንም እያወራችም አይደለም። እውነት ለመናገር በጣም ነው የምታሳዝነው ማለት ነው። እኔ ያሳዝናኛለች በበኩሌ እውነት ማለት እንደዚህ አንድ ነገር ችግሯን እንኳን ሳትናገር ማን እንደገደላት እንኳን ሳይታወቅ እንግዲህ ደግሞ ደመ ከልብ ሆኖ ሊቀር ነው። ምክንያቱም እቺ ልጅ እሷን ከገደለቻት ወይ ሹልክ ብላ ትጠፋለች። ገባችሁ? በቤት ውስጥ ማንም አይውልም። ናሆምም ሰራተኛ አለኝ ብሎ ጥሏት ሊወጣ ይችላል ተዘናግቶ አለው ችግር የለውም ብላ እያስመሰለች እንግዲህ። ስለዚህ እሱ ዞር ሲል ኮቴውን ጠብቃ እሷን የሆነ ነገር አድርጋ ትሄዳለች። እሱ ደግሞ እኔ ከሌለው መራዊትን በፍጹም ሻወር ቤት እንዳታደርሻት አላት። እሷ የምትፈልገው ይሄን አይደለም። እሱ ጎትቶ አውጥቶ ነው ማነው እሱ ስራ ሲሄድ ጎትታ ሽንት ቤት ውስጥ ከታት ትሄዳለች። የምሬን ነው የምላችሁ ነው። እንግዲህ እሱ ፈጣሪ ከአንቺ ጋር ይሁን እንጂ ከባድ ፈተና ነው መራዊት የገጠማት ማለት ነው። እናቷም ደግሞ ወይኔ ልጄ ለእኔ ያደርገው ያንቺን ለእኔ ያደርገው እያለች እንግዲህ እናቷ በጣም ነው የሚያሳዝኑት ማለት ነው። እውነት ለመናገር እንግዲህ አላቅም መጨረሻቸው ምን እንደሚሆንም ባላውቅም፣ ነገር ግን በጣም ነው የሚያሳዝነው ነው የምላችሁ። እንግዲህ ወይዘሪት ሰራተኛዋ ተብዬዋ ምን አይነት መሽቁቅ እንደሆነች ፊቷ ራሱ ይናገራል። ፊቱ አጭር ሰው በነገራችን ላይ መጥፎ ሰው ነው ይባላል። ይቅርታ ግን እና ልጅቱ በጣም ነው እኔ እንደመጣች ነው ውስጤ ያልተቀበላት። ስለዚህ መራዊትን ልትበቀላት የመጣችው ወንድሜን አልመስልም እንዴ ይሄኝ እስቲ ወንድሜን እኮ ነው የምመስለው እያለች እንግዲህ ዛቻዋን ቀጥላለች ለዋ ላይ ማለት ነው። እቺ ደግሞ ምስኪን አይኗን ገለጥ አድርጋ ስታያት የድሮ የፍቅረኛው እህት ናት። መራዊት በጣም ደነገጠች። ምን አመጣት እቺ ልጅ ልትገለኝ ነው ለዚህ ቤት የመጣችው? አምላኬ አሁን ምንድነው ማደርገው እያለች እንግዲህ ብቻዋን እያወራይ ትገኛለች። ሆኖም ሳለ እንግዲህ የመራዊት እናትም እቺ ልጅ ግን ምኗም ደስ አላለኝም፣ ምኗም ሰራተኛ አይመስልም ጌታዬ፣ እንዴት ነው ማደርገው አምላኬ እርዳኝ እያለች እንግዲህ እያለች ትገኛለች ማለት ነው። ልጅቱ እውነት ለመናገር በጣም አላቅም ምን እንደምላችሁ ባላውቅም ልጅቷ መርዝ ነገር ናት ታስታውቃለች። እና ፈጣሪ እንግዲህ እሱ ይሁንሽ እንጂ ምሩዬ አላቅም እውነት ምን እንደሚፈጠር ባላቅም፣ መራዊት ግን ህይወቷ ትልቅ አደጋ ውስጥ ነው ያለው ማለት ነው። በጣም ትልቅ አደጋ ውስጥ ነው ያለው ህይወቷ። ናሆሜም እንግዲህ ስራ እየሄደ ነው ማለት ነው። እየተዘናጋ ወደ ስራ እየተመለሰ ነው።
በዚህ መሀል ደግሞ እችኛዋ ተጠቃሚ ትሆናለች ማለት ነው። ገባችሁ? ልትገላት ስለመጣች ህይወቷን ቀጥፋ ተመልሳ ትሄዳለች ወደ መጣችበት ማለት ነው። እና እሱ ይሁንሽ እንጂ እንግዲህ ምልሽ የለኝም። ተፍጨርጭረሽን መሆን ተንጋለሽ ራስሽን ማዳን ያለብሽ ራስሽ ነሽ መራዊት ማለት ነው። አለበለዛ ግን ህይወትሽ አደጋ ላይ ነው ያለው። እንደምንም ተንቀሳቅሰሽ ራስሽን በዋጭረሽም ይሁን መሬቱን ለናሆሚ መናገር አለባት ያለውን ነገር ማለት ነው። ምክንያቱም ትገላታለች። አለበለዛ ማን እንደገደላት እንኳን ሳይታወቅ ነው የምትቀረውና እንግዲህ አላቅም። ናሆም ብቻ ፈርተዋል። ሰላም ውድና የተከበራችሁ የመርሳ ሚዲያ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? አለው ደህና ነኝ። እንግዲህ መራዊት ህይወቷ አደጋ ውስጥ ነው ያለው እውነት ለመናገርና ችግር ውስጥ ነው ያለችው ማለት ነው። ምክንያቱም አትናገርም፣ ምንም እየተናገረች አይደለም። ስለዚህ ምንድን ነው አሁን እሱ ምሳ በላች፣ መድኃኒቱን ወሰደች እያለ ብቻ ነው የሚከታተላት እንጂ እንዴት ሆነች ዛሬ